ያንን ማስቀጠል የወንድሜ ዶክተር ደገላ ያንተ ነው። በቀጣይ ደግሞ ዶክተር ጴጥሮስም በቅርበት ዩኒቨርሲቲውንም እየደገፉ እውነትም ዩኒቨርሲቲ የሚያስብል ታሪክም እንደሚያወሳ ከፋና ቡና ተነጣጥለው የማይታዩ ናቸው። በዚህ ሂደት ውስጥ ዩኒቨርሲቲ የመጣበት መንገድ የሚደነቅ ነው። የአካባቢ መንግስት ላይ የዞኑ መንግስት እጅግ በጣም እንደ አይኑ የሚወደው እንደ አይኑ የሚጠብቀው ተቋም ነው። ከነሱ ጋር ያለን አታችመንት መቀጠል መቻል አለበት። የሌሎች ዞኖችም እንደ አይናቸው ነው። በሀገራችን ውስጥ አራተኛ ትውልድ ተብለው ከሚታወቁት ከፍተኛ የትምህርት ተቋማት መካከል አንዱ ነው የቦንጋ ዩኒቨርሲቲ። ዩኒቨርሲቲው የተመሰረተው የተፈጥሮ ሀብት ሞልቶ በተትረፈረፈበት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት በካፋ ዞን ነው። የቦንጋ ዩኒቨርሲቲ ለአካባቢው ሕዝብ ለመላው ኢትዮጵያውያን ብሎም ለሰው ልጆች ሁሉ የእውቀት ብርሃን እንዲፈነጥቅ ታስቦ የተቋቋመው ነው። ዩኒቨርሲቲው በታህሳስ ወር 2010 ዓመተ ምህረት የመጀመሪያዎቹን ህንጻ ግንባታ አጠናቆ 1286 የበኩር ተማሪዎቹን ተቀበለ። በሳምንት ጊዜ ውስጥም እነኚህን ልጆቹን ቀድሞ ባደራጃቸው 4 ኮሌጆች ስር በከፈታቸው 14 የትምህርት ክፍሎች መድቦ ትምህርት በማስጀመር በአብይ ተልእኮነት የተቀመጠለትን የመማር ማስተማር ተግባሩን ሀብለው ጀመረ። ከአንድ ከፍተኛ የትምህርት ተቋማት ከሚጠበቁት ተግባራት ውስጥም ምርምሮቹን ማከናወን እና የማህበረሰብ አገልግሎቶችን በተጓዳኝነት ከመስጠትም ባሻገር የተሰጡትን ሌሎች ተልእኮችንም ከመማር ማስተማር ጋር አጣምሮ በስኬት ቀጠለበት። የቦንጋ ዩኒቨርሲቲ ስራውን በይፋ ከጀመረበት ጊዜ አንስቶ በአጭር ዓመታት ውስጥ ረጅም እድሜ ያስቆጠሩትን የሀገሪቱን ዩኒቨርሲቲዎችን በመገዳደር የዓለም አቀፍ እውቅና እስከ ማግኘት ደረሰ። ይህንኑ የላቀ ስራውን እየገፋበት ይገኛል። ከዚህም ባሻገር ለአካባቢና ለመላው ኢትዮጵያ ተደራሽ የሆኑ የማህበረሰብ አቀፍ እና የምርምር ስራዎችን እያከናወነ ይገኛል። ከሁሉም የካፊኖኖን ቋንቋ በሀገረ ሩሲያ የስርዓተ ትምህርት አካል ሆኖ እንዲሰጥ ማስቻሉ ለቋንቋው እድገት ከሚደረጉ ጥረቶች ባለፈ የዩኒቨርሲቲውን የውጭ ግንኙነት አቅም ከፍታ የሚያሳይ ነው። እነዚህን እና ሌሎች ተግባራቱንም በጋራ እንችላለን በሚለው መሪ ቃሉ ባነገባቸው ቀና ልቦና የላቀ ተነሳሽነት የጠለቀ እውቀት እና ክህሎት ባዘጋጃቸው የነጠረ እቅድ እና በሚያደርጋቸው ጥብቅ የአፈጻጸም ክትትል በሚጠቀማቸው የሰከነ ሙያዊ ብቃት በተላበሳቸው ጥልቅ የሀገር እና የሕዝብ ፍቅር እንዲሁም በሁሉም መስክ አርአያነትን ያስቀደመ በመሆን ሲፈጽማቸው ቆይቷል። የተከበራችሁ የጣቢያችን ተከታታዮች እነዚህ የዩኒቨርሲቲው እምርታዎች የተመዘገቡት በመጀመሪያው የቦንጋ ዩኒቨርሲቲ ፕሬዝዳንት በዶክተር ጴጥሮስ ወልደ ጊዮርጊስ ሲሆን አሁን ላይ በአዲስ ተመድበው ለመጡ አዲሱ ፕሬዝዳንት ዶክተር ደገላ እርገኖ የርክክብ ስነ ስርዓት ፈጽመዋል። በሁለቱ ፕሬዝዳንቶች መካከል የተደረገው የርክክብ ስነ ስርዓት ያካተተው ከግቢው ባሻገር በወረዳዎች የተጀመሩ ፕሮጀክቶችን የምርምር ጣቢያዎችን አንድ በአንድ ተዘዋውረው በመቁጠር ነበር። የካፋ ቴሌቪዥንም በስፍራው በመገኘት ስነ ስርዓቱን ተመልክቶታል። ይህን አስመልክቶ ያሰናዳነው ዝግጅት የሚከተለውን ይመስላል። ተከታተሉ። ይሄ አንዱ የሪሰርች እና የኮሚኒቲ ሰርቪስ ጣቢያችን ነው። ያለንበት ቦታ ጌሻ ወረዳ ውስጥ ተገሎ ልዩ ሰፈር ነች የምትባለው። እዚህ ውስጥ ምንድነው የጀመርነው? ቡና ለመጀመሪያ ጊዜ ጀምረናል። የአካባቢው የአየር ሁኔታ
አልቲቲዩዱ ከፍ ያለ ስለሆነ ቡናን ለማብቀል ብዙውን ጊዜ ማህበረሰቦቻችን ይቸገራሉ። በሚፈለገው ልክ ለማምረት ይቸገራሉና እንግዲህ ቦንጋ ዩኒቨርሲቲ ካሉት ከ3 ታላላቅ ተልእኮዎች ውስጥ አንዱ የምርምርም ስራ ስለሆነ ማህበረሰብንም ማገልገል ስለሆነ ከዚህ በፊት በማህበረሰቡ አእምሮ ውስጥ ስታምፕድ ሆኖ የቆየውን ይህንን ቡና አይበቅልም ወይም በተፈለገው መጠን ፍሬ አይሰጥም የሚለውን አስተሳሰብ መቀየር አለብናልና እዚህ ጋር እንደ ነርሰሪ ሳይት ይሄንን ጀመርን። እዛ ጋር አሁን ኋላ ሄደን እናያለን። ለመጀመሪያ ጊዜ 5 ሄክታር የሚሆን እዚያ ጋር ሞከረን። የሚገርመው ነገር አካባቢው ላይ መልመድ ብቻ ሳይሆን ስፔሻሊቲ ተብሎ ጥሩ ደረጃ ላይ በጥሩ ዋጋ የሚሸጥ የቡናን ፍሬ ማግኘት ስለተቻለ እንደ ኖሌጅ ትራንስፈር እንደ ስኪል ትራንስፈር ዩኒቨርሲቲው ያሰበውን ቡና ላይ አሳክቷል የሚል ነው። ይሄንን አሁን ከኛ እንድትረከቡ ምን ፈልገው ወደዚህ ወደ ቦንጋ ዩኒቨርሲቲ የመጣንበት ዋናው ዓላማ ቀደም ብሎ በዶክተር ጴጥሮስ እንደተገለጸው ርክክብ ለማድረግ ነው። በዚህ ሂደት ላይ እንግዲህ ርክክብ ሲደረግ እንደተባለው የወረቀቱን ስራ ብቻ ሳይሆን ፕራክቲካሊ ምንድነው እየተሰራ ያለው? እንደሚታወቀው ቦንጋ ዩኒቨርሲቲ ከዋናው ግቢ በተጨማሪ በርካታ የምርምር ጣቢያዎች አሉና በዛ ምርምር ጣቢያዎች ላይ እየተሰሩ ያሉ ተግባራትን ከትላንትና ጀምሮ ስናይ ነበር። በጣም የሚገርሙ ትልልቅ ስራዎች ተሰርተዋል። አዲስ አመራር የቦንጋ ዩኒቨርሲቲ ፕሬዝዳንት ሆነው የተሾሙት ዶክተር ደገሎ እሳቸውን አጅበን የመጣ ነው። እግረ መንገዱን እንግዲህ ቅድም እንደተገለጸው ነባሩ ፕሬዝዳንት ለብዙ አመት አገልግለዋልና በሳቸው ተተክተዋል። ያንን የስራ ርክክብ እንዲፈጽሙ እኛ በታዛብነት ለመገኘት ነበረ። ጠዋት ላይ እንደተገናኘን ውይይት ስናደርግ ዶክተር ጴጥሮስ አሳማኝ የሆኑ ጉዳዮችን አነሳቸው። ስኬጁላችን እንደዚህ ነው፣ እኛ ያሰብነው እንደዚህ ነው፣ የምንረካከበው ስትራቴጂክ ፕላን ወይ ደግሞ ወረቀት ብቻ መሆን የለበትም። የምንረካከበው ላይቭ የሆነ ነገር አለ፣ መሬት ላይ የሚታይ ብዙ ፕሮጀክቶች አሉን፣ ብዙ ስራዎች አሉን። እነዛን ስራዎች እያየን ነው። እናንተም አይታችሁ እሳቸውም አይተው እኔም መኖሩን አረጋግጬ የማስረክበውና እግረ መንገዱን በዚያ መልክ ብናደርግ ያልተለመደ አይነት አካሄድም ነው የሚሆነውና እንዳውም ለሌላ ተቋምም አመራሮች ሲቀያየሩ በዚህ መልክ ቢሆን ለወደፊት ጥሩ ልምድም ሊሆን ይችላል፣ ሞዴል ሊሆን ይችላልና አስተማሪ ነው የሚሆነው። ጊዜ ተወስዶ በደንብ አንዳንድ ጉዳዮች የተሰሩ ስራዎች እየታዩ በዛ መልክ ብንፈጽም ጥሩ ነው የሚል ነገር ተነሳ። በዛ ስንወያይ እኛንም ገዛ ሀሳቡ። ቦንጋ ዩኒቨርሲቲን በቀጣዩ ምዕራፍ እንዳገለግል መንግስት በሰጠኝ አደራ መሰረት ትናንትና ጠዋት ነው ሪፖርት ያረኩት። ያንን መሰረት በማድረግ ትናንትና እንግዲህ በዩኒቨርሲቲው ግቢ ካለው አመራር ጋር በጣም ደመቅ ያለ የአቀባበል ስነ ስርዓት ነው የተካሄደው። ወንድሜ ጴጥሮስ ቀደም ሲል ያው በዩኒቨርሲቲው በአመራርነት የቆየ በመሆኑና ከተመሰረተበት ከዜሮ በሚባልበት ደረጃ ጀምሮ አሁን ወዳለበት ደረጃ በተቋሙን በበላይ አመራርነት በኃላፊነት የመራ እንደመሆኑ ይህ ተቋም ምን መልክ አለው፣ እንዴት እየሄደ ነው፣ የተቋሙ አጠቃላይ የመጣበት ርቀት ምን ይመስላል፣ ስራ ከመረካከባችን አስቀድሞ ሙሉ የተቋሙን የስካውን ርቀት ጉዞ ማሳየት አስፈላጊ መሆኑን በማመኑ ከኔ ከትምህርት ሚኒስቴር ከመጡ ባልደረቦች ጋር አንድ ላይ በመሆን ቀጥታ ዩኒቨርሲቲው እስካሁን የመጣበትን መንገድ ለማሳየት በሚያስችል ለማስረዳት በሚያስችል በቀጣይነት በምንም አይነት መንገድ ይህ ተቋም ይዞት የመጣው ፈጣን የሆነ ጉዞ ሳይስተጓጎል መቀጠል እንዲችል በጣም ጤናማ ብቻ አይደለም፣ በጣም ሊያፈጥን የሚችል አይነት የሽግግር ስርዓት ውስጥ ነው እያለፍን ያለነው ከወንድሜ ጴጥሮስ ጋር። ስለዚህ በጣም ማመስገን እፈልጋለሁ። በጣም የሚገርም አይነት እሳቤ ነው የተያዘው። ይህ እሳቤ ብዙ ጊዜ የተለመደም አይደለም። በእኛ በአመራር ሽግግር ስርዓት ውስጥ
የተለመደ አይደለም። ይህንን በደንብ በትክክል ለሌላውም ትምህርት ይሆናል በሚል መንገድ ነው ይሄን ያለ ነው። ዛሬ እንግዲህ እዚህ ቦታ ላይ የተገኘ ነው ቦንጋ ዩኒቨርሲቲ ከተቋቋመበት ጊዜ ጀምሮ እስከ ዛሬ ድረስ በዶክተር ጴጥሮስ ሲመራ የነበረው በአጠቃላይ የመማር ማስተማር ሂደቱም የምርምር ስራውም የማህበረሰብ አገልግሎት ስራው በዚህ ሂደት ውስጥ በየቦታ ዩኒቨርሲቲው ያረፈበት ማህበረሰብ ውስጥ እና በአካባቢ ምን እየሰሩ እንዳለ የሰሩ ስራዎችን አይቶ በጋራ የሚረካከቡበት ስርዓት ላይ እንዳጋጣሚ ሆኖ የስራ ግንኙነት እንዳለው አካል እዚህ ቦታ ተገኝቻለሁ። እዚህ ቦታ ላይ ማንሳት የሚፈልገው አሁን ያለነው የቡና ችግኝ ጣቢያና ችግኝ ጣቢያው ላይ ያፈሉትን የቡና ችግኝ በምርምር ውጤቱን አይቶ ለኮሚኒቲው በኤክስቴንሽን እንዲሰፋ ከተሰሩ ስራዎች መካከል ቡና ዝርያው ለሃይላንድ ወይም ለደጋማ አካባቢ የሚሆን 7112 የሚባለው የቡና ዝርያ ችግኝ በዚህ አካባቢ በማፍላት የተከለው ቡና በምን ደረጃ እንዳለ እያየን ያለንበት ሁኔታ ነው ያለው። መሬት ጦም ማደር የለባትም ብለው ክቡር ጠቅላይ ሚኒስትራችን እንደሚሉት ሁሉም ቦታ ላይ በስፋት በተወሰነ ሄክታር ሳይሆን በስፋት እንትከል ብለን ወደ 127 ሄክታር የሚሆን ቦታ የሰጡን ላይ ሙሉ በሙሉ እንሰት አድርገናል። ውስጡም በኢንተርክሮፒንግ ኮንሰፕት እንደዚህ አይነት ነገር ካዘጋጀናቸው ቡናዎች ቡና ምዛ ውስጥ ተክለናል። እንግዲህ ከዚህ ብዙ የተሸጋገረ እውቀት አለ። አሁን በዚህ ብቻ ሳንወሰን ማር ላይም ትልቅ ፖቴንሻል አለው አካባቢው። ማር ላይም በስፋት እየሰራን እንገኛለን። ነፃ የሆልስቴን ፍሪጂየን ኮርማ ነፃ ሰጥተናቸዋል። ከኛ 2 ከብቶችን መተው በ500 ሺህ ብር ገዝተው ያመጧቸው አሁን ወልደው ወተት መሸጥ ጀምረዋል። ስለዚህ ሀብት ማግኘት ላይ ዩኒቨርሲቲው ትልቅ ሚና ነበረው። ያንን ማስቀጠል የወንድሜ ዶክተር ነገላ ያንተ ነው። ዩኒቨርሲቲው ከእድሜው በላይ ከተመሰረተ 7 አመቱ ነው። ግን የተሰራው ስራ በጣም የሚያኮራና ለሀገርም ለአካባቢም በጣም ትልቅ አስተዋጽኦ ሲያደርግ የቆየ ነው። በመማር ማስተማሩም በምርምሩም መስክ በጣም በርካታ ስራዎች እንደተሰሩ ትላንትናም ስናይ ነበር፣ ዛሬም እያየን ነው። ይሄ ትልቁ ነገር ደግሞ እያንዳንዱ መምህር የተሰጠውን ፕሮጀክት በአግባቡ እየተገበረና ተማሪዎች በንድፈ ሀሳብ ክፍል ውስጥ የተማሩትን በተግባር እያዩ እውቀት እየቀሰሙ በተጨማሪም ደግሞ የስራ ባህላቸውን ጭምር እያዳበሩ እንደሆነ ትላንትና ከነበረው ጉብኝታችንም የዛሬም ከማለዳ ጀምሮ እያየን ያለነው የሚያሳየው ይሄንን ነው። ለኔ ቦንጋ ዩኒቨርሲቲ አዲስ ነው። ስመጣ ተቋሙን ረግጬ ለመመለስ ነበረ። ነገር ግን መቼም ቢሆን በቀላሉ የማላገኘውን እድል አግኝቻለሁ ብዬ አስባለሁኝ። ይሄ እድል የዶክተር ደገሎ ተሽሞ እዚህ መምጣት ለእኛም ጥሩ አጋጣሚ እንደፈጠረ ነው እኔ የተረዳሁት። ስለዚህ እንደተባለውም እያየናቸው ያሉት ከትላንት ከሰዓት ጀምሮ ግቢ ውስጥ እየዞርን ስናያቸው የነበሩት የልማት ስራዎች ለትምህርትም ለምርምርም ለአገልግሎትም ሲሰሩ የነበሩ ስራዎች በጣም የሚደንቁ እውነትም ዩኒቨርሲቲ የሚያስብል የዩኒቨርሲቲ ስራ የሚያስብል ስራ ሆኖ አግኝተናል። እንዳያችሁት እናንተ እየኖራችሁበት ነው ያላችሁትና ላንድስኬፑ አይመችም። ነገር ግን ያለውን የመሬት አቀማመጥ እንዳለ ተጠቅሞ እያንዳንዱን ቦታ ለልማት አውሎት የተለያዩ ምርቶች የግብርና ምርቶች እየተመረቱ እንዳሉ ነው የተገነዘብነው በሚገርም ሁኔታ ማለት ነውና ከዚህ የተረዳነው ምንድነው ሀብት ነው። ዩኒቨርሲቲ ሀብት ነው። ዩኒቨርሲቲ ያረፈበትም ሀብት ነው። ያንን ሀብት በአግባቡ በተለያየ መንገድ መጠቀም መቻል እውነትም ዩኒቨርሲቲ ውስጥ አቅም ዘዴ አለ፣ ኢኖቬቲቭ አይዲያዎች የሚመነጩበት ተቋም ነው የሚያስብለውን እንትን ያረጋግጥልናልና ትልቅ ስራ እየተሰራ እንደሆነ እኔ በበኩሌ ተገንዝቤያለሁኝ። በዋናነት ግን እስካሁን ዩኒቨርሲቲው ከተልእኮ አኳያ የሚሰራቸው ተግባራት በ7 አመታት ውስጥ ከምን ደረጃ ደርሰዋል የሚለውን
አንድ በአንድ እያየን ነው እየሄድን ያለ ልቅም አድርገን እየሄድን ያለ ነው። ስለዚህ በምርምር ዘርፍ በኮሚኒቲ በአካባቢ ማህበረሰብ ድጋፍ አብሮ ከማህበረሰብ ጋር ከመስራት አስምሌት አድርጎ የማህበረሰብን ችግር የመለየት ማህበረሰቡ ላይ አዲስ ቫልዩ የመጨመር ተግባሩን በትክክል ማህበረሰብ ውስጥ ገብቶ በብዙ ኪሎ ሜትሮች ውስጥ ገብቶ ትምህርታዊ የሆነ በምርምር የታገዘ ፕሮጀክቶችን ከፍቶ ነባሩ ማህበረሰብ የሚሰራውን ተግባር በተለየ መንገድ እንዲሰራው ምርታማነት እንዲጨምር ቴክኖሎጂ እንዲስፋፋ በእውቀት የታገዘ እንዲሆን ማህበረሰቡ ባለበት ስፍራ ይሄንን ተግባር እየፈጸመ መሆኑን ነው ከጧት ጀምሮ ከትናንት ጉብኝታችን እዛው በዩኒቨርሲቲው ዙሪያ ባለው በተቋሙ ክልል አንድ ባዶ ቦታ የለም። ለምሳሌ እዚህ ያ በተግባር የተደገፈ ትምህርት የሚሰጥ ብቻ ሳይሆን ማህበረሰብን ሊያነቃ የሚችል ተግባር በየዘርፉ እየሰራ ያለ መሆኑን ነው የሚያሳያለው። አሁን እንግዲህ በጣም ብዙ ርቀት መተን ጌሻ ወረዳ ላይ ነው ያለነው። አልፈንም ወደ ሳይለምም እየሄድን ነው። የዩኒቨርሲቲ ፕሮጀክቶች ያሉበት ሁሉ እየሄድን ነው፣ እየተማርን ነው ያለነው። ስለዚህ ዩኒቨርሲቲው የት ርቀት ሄደዋል፣ ከዛ ቦታ ምን መቀጠል እንችላለን የሚለውን በትክክል ማየት ስላለብን ነው። በዚህ ሂደት ውስጥ በስካውኑ ሂደት በዚህ በጤናማ የአመራር ስርዓት የወረቀት ልውውጥ ሳይሆን የተግባር ርክክብ ስርዓት ውስጥ ከሚተላለፈው ትልቅ መልእክት በተጨማሪ ግን እኔ ሰፋ አድርጌ ያየሁት ምንድነው ማህበረሰብ ጋር ዩኒቨርሲቲው ለማህበረሰቡ እድል ነው። ማህበረሰቡም ለዩኒቨርሲቲው እድል እንደሆነ ነው ያየሁት። ያቱም ዩኒቨርሲቲው ያለውን ዕውቀት የተመራመረበትን ነገር መሬት ማሳረፍ አለበት። ቀለም ላይ ተንጠልጥሎ ወይም ምርምር ሸልፍ ላይ እንዳይቀር መሬት ላይ ወርዶ መተግበሪያ ሜዳ ማግኘት አለበት። ይሄንን ደግሞ ማድረግ የሚችለው ከህብረተሰቡ ጋር ነው። የራሱን አድቫንቴጅ ኮምፓራቲቭ አድቫንቴጅ የዚህን ክላስተር ማወቅ አለበት። ዩኒቨርሲቲው በዚህ ክላስተር ውስጥ ያሉ ተግዳሮቶችን መለየት አለበት። ያንን ከተረዳ በኋላ ወደ ተሻለ ምዕራፍ ለመውሰድ መመራመር አለበት። ተመራምሮ ሲያበቃ ደግሞ ለማህበረሰቡ ማስተላለፍ አለበት እና በዚህ ሂደት ውስጥ ዩኒቨርሲቲ የመጣበት መንገድ የሚደነቅ ነው። እንደሚታወቀው እንግዲህ ታሪክም እንደሚያወሳ ከፋና ቡና ተነጣጥለው የማይታዩ ናቸው። ከዚህ ቀደም ቡናን ስፔሻላይዝድ የሚያደርጉ ወረዳዎች ዳይቨርሲፋይ የሚያደርጉ ወይም በተቀላቀለ ሁኔታ የሚሰሩና ቡናውን ብቻ ለይተው የሚሰሩ አካባቢዎች ተብሎ ቡና በስፋት የሚሰራበት ነው። በብዛትም እንደሚታየው ቡና የዝሪያ ዘረመሉ ወይም ጄኔቲክ ፑሉ ከጫካ ወጥቶ የመጣበት አካባቢ እንደሆነም የሚታወቅ ቢሆንም ደጋማ አካባቢዎች ላይ አሁን ዝም ብሎ እንዲሁ የሚያየው ሰው እዚህ ቦታ ላይ ለምን ምርምር አስፈለገ? ቡናው ከታሪኩ ጋር ከተፈጥሮ ጋር የተገናኘ ነው የሚል እሳቤ ውጪ ሊሆኑ የሚችሉ ጉዳዮችን ማንሳት እፈልጋለሁ። ምክንያቱም እዚህ አካባቢ ደጋማዎች ላይ ቡና ወይና ደጋዎች ተገዝቶ መጥቶ እንደ ብርቅ የሚታይ ሰብል ወይም ዝርያ ሆኖ ነው የሚታየው ማለት ነው። ከጌጥ ልብሳቸው ጋር ጭምር ነው ቡናን በፍሬው ሰዎች ቆጥቦ ለእንግዳ ለመስተንግዶ የሚያስቀምጡት ማለት። ምክንያቱም ቡና እነኚህ ደጋማ አካባቢዎች ላይ የለም የተለመደ አይደለም የሚል ጽንሰ ሐሳብን መሰረት አድርጎ የተነሳ የምርምር አካባቢ ነው ማለት ነው። የዩኒቨርሲቲያችን ራዕይ በ2030 እንደ አውሮፓውያን አቆጣጠር አፍሪካ ላይ ከሚገኙ ዩኒቨርሲቲዎች በተፈጥሮ ሀብት አያያዝና አጠቃቀም ግንባር ቀደም እንሆናለን ብለን ቀርጸን ነው ስንሰራ የነበረው። ከዚህ ከተፈጥሮ ሀብት አያያዝና ከተያያዥ ስራዎች ጋራ ብዙ ማበረታቻዎችን ብዙ ሽልማቶችን ከክልል፣ ከፌዴራል፣ ከአህጉር፣ ከዓለም አቀፍ አግኝተናል። አሁን እነዚህን ነገሮች ማግኘታችን ወደ ምን ይገፋፋን ጀመር? ዩኒቨርሲቲዎች ራስ ገዝ መሆን መቻል አለባቸው የሚል አስተሳሰብ ተይዞ ስራ መሰራት ሲጀምር እኛስ ለምን ወደዛ አስፓየር አናረግም አልንና በተለይ በገንዘብ በኩል የሚሸፈነውን የኦቶኖሚን ጥያቄ ለመሸፈን ቦንጋ ዩኒቨርሲቲ እጅግ በጣም ብዙ ርቀት ተጉዟል። አሁን እኛ እዚህ አንድ ሳይት ላይ ጌሻ ላይ ነው ያለነው። ጌሻ ላይ ከምናያቸው ነገሮች ተነስተን ብዙ ነገር መገመት እንችላለን። ይሄ ወደ ገንዘብ ሲቀየር የቱን ያክል ገንዘብ ማስገኘት እንደሚችልና የቱን ያክል
የገንዘብን ጥያቄ መመለስ እንደሚችል በኦቶኖሚ በኩል የምነሳውን ምላሽ የምናገኝበት ነው። ስለዚህ የኦቶኖሚ ጉዳይ የእድሜ ጉዳይ መሆን የለበትም ብለን ኮሚቴዎችን አዋቅረናል። ስትራቴጂክ እቅድ የሚያዘጋጁ ኮሚቴዎችን አዋቅረናል። ለተዋቀሩት ኮሚቴዎችም ዶክተር ተሾመ ይዘንጋው ከዩኒቨርሲቲ ኦፍ ኢንዲያና ከአሜሪካ ነገር አመተን ስልጠና ሰጥተዋቸው አሁን ስትራቴጂክ እቅዱን የሚያዘጋጁ እኛ ጋር የሉም። ሄደው ከአዲስ አበባ ዩኒቨርሲቲ ልምድ ወስደው ወደ ሰነድ ዝግጅት ገብተዋል። እዚህ በቡና ምርምር፣ በማር፣ በበግ፣ በዶሮ ያየናቸው በጣም በርካታዎች በእንሰት አሉና እነዚህ ነገሮች ተማሪዎች በንድፈ ሀሳብና በቲዮሪ መካከል ያለውን ምጥጥኑን የጠበቀ ትምህርትም እያገኙ እንደሆነና እየተለማመዱ ፕላስ ደግሞ ህብረተሰቡንም እንዴት ማገልገል እንደሚገባቸው ኢቭን የአመራርነትን ጥበብ ሁሉ መምህራንም ተተኪ አመራሮችም ጭምር ያሉ መሆኑን የተረዳንበት ጉብኝት ነበርና ከትላንትና ጀምሮ የነበረው። በቀጣይ ደግሞ ዶክተር ጴጥሮስም በቅርበት ዩኒቨርሲቲውንም እየደገፉ አብረው እየሰሩ ከዚህ በበለጠ ሁኔታ ዶክተር ደገላም ይሄንኑ የሚያስቀጥሉ አልቀው የሚያስቀጥሉ መሆኑን ትልቅ እምነት አለኝ በግሌ። ስለዚህ ቀጣዩ ደግሞ መልካም ውጤታማ የስራ ዘመን እንዲሆንለት ለእርሶንም እመኛለሁ። ዶክተር ጴጥሮስን ደግሞ ይሄንን በቦንጋ ዩኒቨርሲቲ ላይ ያሳዩትን የአመራር ብቃት ደግሞ ሌላም ቀጣይ በሚመሩት ተቋም ላይ እንደሚያሳዩና አርአያነቶ የበለጠ ደግሞ እንደሚታይ እምነቴ ነው። ያየኋቸው ነገሮች በጣም አስደስቶኛል እውነት ለመናገር ማለት ነውና እንግዲህ ዶክተር ጴጥሮስ በምክንያት ነው ይሄን ያደረጉት። እሳቸው ከልባቸው በመነጨ ሀሳብ ፍላጎት በሙሉ ጉልበታቸው ይሄንን በዚህ መልክ ሲመሩ ነበረ ተቋሙን። ያ ስሜት እንዲጋባባቸው የተፈለገ ነው የመሰለኝና እሱ አሁን እየተሰራ ነው ብዬ አስባለሁ። ዶክተር ደገሎም አዲሱ ፕሬዝዳንት ያንን በደንብ በአስተውሎት ከትላንት ጀምሮ በደንብ እየተከታተሉ ነው ያሉትና አይ ቲንክ የተባለው የታሰበው ነገር የተጀመሩ የልማት ስራዎችም ፕሮጀክቶችም የመማር ማስተማሩም ሪሰርቹም በተጀመረው ፍጥነትና ሞመንተም ይቀጥላል ብዬ አምናለሁኝ በዚህ አይነት ሁኔታ። ስለዚህ አሁን ዩኒቨርሲቲዎቻችን በትኩረት መስክና በተልእኮ ተለይተዋል። የተለዩበት አንዱና ዋናው ምክንያት በአካባቢያቸው ያለውን ጸጋ በአግባቡ ተጠቅሞ ማህበረሰቡን እንዲያገለግሉ ምርምር እንዲያካሂዱበት የራሳቸው የሆኑ ብራንዶችን እየፈጠሩ በዛ መልክ ራሳቸውን እየለዩ ብቃት ያላቸው ባለሙያዎችን እንዲያፈሩ ብቃት ያላቸው ሙያተኞችን እንዲያፈሩ ጥራት ያላቸው ትምህርትና ጥራት ያላቸው የምርምር ስራዎችን እንዲሰሩ ነው። ይሄንን አሁን እየተመለከትኩ ነው እኔ በበኩሌ ማለት ነው። ተግባር ነው የምንለዋወጠው። ስለዚህ ጊዜ ሳይፈጅ አዲሱ አመራር ወደ ተግባር ይገባል፣ ነባሩን ሲስተም አውቆ ማለት ነው። እዛ ላይ ቫልዩ ጨምሮ መሄድ ይችላል። ሁለተኛው ከማህበረሰብ ጋር ያለው ትስስር፣ የቴክኖሎጂ ሽግግር በየቦታው በብዙ ጥረት በብዙ ትግል የተሰራ ነገር እንደሆነ ግልጽ ነው። ይሄንን ማስቀጠል አለብን። ይሄንን ማህበረሰብ ቀደም ሲል እኔም አውቀዋለሁ። በተለያየ መንገድ በስራ በተደጋጋሚ የተመላለስኩበት ነው። አንድ ጊዜ መስጠት ነው ለዚህ ማህበረሰብ። ይሄ ማህበረሰብ በታማኝነት አልቆት እንደሚይዘው እኔ አውቃለሁ። የደኑ ምስጢር ይሄ ነው። እዚህ አካባቢ የምታዩት የልምላሜ ምስጢር የያዘውን ትራዲሽን አይለቅም። ስለዚህ አዲሱን ትራዲሽን ማስተላለፍ አለብን፣ የተሻለውን ነገር ማስተላለፍ አለብን የሚለው በጣም ትልቅ ትምህርት ያለው ጉዳይ ነው። እንቀጥልበታለን እና ሶስተኛው በዚሁ ሂደት የምንማረው ማን ነው ይሄንን ስራ የሚሰራው? ስለዚህ ነባሩ ዩኒቨርሲቲው ይሄንን ስራ ለማሰራት የተከተለበትን መንገድ እያየን ነው ማለት ነው። ከማህበረሰቡ ጋር በቀጥታ ከአመራሩ ጋር ከአካባቢ ሊደርሺፕ ጋር ያለውን ትስስር ሶሻል ኔትወርኩን እያየን ነው ማለት ነው። ሶሻል ኔትወርኩ በቀላሉ ገብተ መስራት ትችላለህ፣ በቀላሉ ምርምር ማድረግ ትችላለህ። ስለዚህ በየቦታው የማህበረሰቡን ትስስር ከዩኒቨርሲቲው ጋር ያለውን ትስስር ከተራ ዝቅ ብሎ ከሚሰራው ጉልበት ከሚሰራው ጀምሮ እስከ ከፍተኛው የዞን አመራር ድረስ ይሄንን ስራ እንዴት ደግፈው እንደሚሄዱ እንዴት ተሳስረው እንደሚሄዱ የሚያሳይ ነገር አለ። ስለዚህ ከፍ ብሎ ትልቅ መዋቅራዊ ለውጥ ሊያመጣ የሚችል በጋራ በተቀናጀ መንገድ የሚሄድ አብዛኛው ተግባር በዛ መንገድ ነው የሚሄድ ያለው።
ስለዚህ ቀጥሎ ባሉትም ምዕራፎች ወደ ውጪ ባሉት ግንኙነቶቻችን ደግሞ ምን መልክ አለው የሚለውን በደንብ እናያለን ማለት ነው። እኛም ከዚህ የተማርነው ምንድነው ይህንን ደጋማ አካባቢ ላይ ሊለመዱ የሚችሉ ቡና ዝርያዎች መጥቶ ችግኝ ተዘጋጅቷል። ከተዘጋጀ በኋላ ተከላ ተተክሏል። አሁን ደግሞ እነኚህ ስራዎች ውጤት እያመጡ ያሉበት ሁኔታ ታይቷል ማለት ነው። ፍሬ እያፈራ ነው። ካፍ ኦፍ ኤክሰለንሲ ላይም ጥራት ያለው ቡና ኪዋን እየወጣ ያለው የደጋ ቡና እየሆነ የመጣበት ሁኔታ አለ ማለት ነው። ይሄ ችግኝ ከማዘጋጀት ጀምሮ እስከዚህ ደረጃ አንስቶ አድርሶ ቡናን ማየት ለዚህ አካባቢ ትልቅ የምርምር ወይም የሙከራ ውጤት ነው ማለት ነው። በየትኛውም ሀገር በእኛም ሀገር ቢሆን ምርምር ስራዎች ትምህርታዊ ወይም ኤዱኬሽናል ሪሰርች የሚባለው ብዙም ውጤት እያመጣ ተስፋ እየሰጠ የአካባቢውን ችግር እየፈታ ካለ መሆኑ ተነስቶ እንደዚህ አይነት ምርምሮች ሲሰሩ ህብረተሰቡ ውስጥ ነግሶ የቆዩ በስራ ላይ ያለውን ውጤት ከማምጣት ጋራ ተፈጥሮን ለይቶ በእጅ ያለውን ሀብት ከመጠቀም ጋር ይዞት የነበረውን የአስተሳሰብ ሰንሰለት የሚቆርጥ ምልክት የታየበት ነው ማለት ነው። በአጭር ጊዜ ውስጥ ቦንጋ ዩኒቨርሲቲ ከነባር ዩኒቨርሲቲዎች ጋር ከነ አዲስ አበባ ቀጥሎ ራስ ገዝ መሆን የሚያስችል አቅም ላይ የደረሰ መሆኑን ሁላችሁም እንድትይዙ ፈልጋለሁ። በተለይ በገንዘብ በኩል ያለው ጥያቄ በዚህ መልኩ ከተመለሰ የሰው ኃይል ላይ እንዴት ነበር መሆን ያለብን አልንና እሱ ላይ የሰራነው ስራም ጥሩ ነገር ነው። እውነት ለመንገር አስተማሪዎች ማስተርስ ያላቸውን በጣም እየገፋፋን ነበረ ፒኤችዲያቸውን እንዲይዙ ተርሚናል ዲግሪ እንዲሰሩ እናበረታታ የነበረው ያንን መስራታቸው አሁን ልንሸከም የተዘጋጀን ካለነው ኃላፊነት አንፃር አቅም ስለሚሆነን ብዙ ተማሪዎችን የማስተማር እንደዚህ ወጣ ብሎ ከማህበረሰቡ ጋር የወሰድንበት ቦታ ላይ እንደዚህ አይነት የምርምር ስራዎችን መስራት ባህል ካደረገን 5 አመት ሆኖናልና አሁን የመጣው በጣም ወደው ወንድሜ ዶክተር ደገላ ይሄንን ይዞ ይሄንን አስቀጥሎ እውን እንደሚያደርግ እስካሁን ባሳለፍናት አጭር ጊዜ ውስጥ ከልምዱ ተነስቼ ያየኋቸው ብዙ ነገሮች ስላሉ ይሄ እጅግ በጣም የለፋሁበት ዩኒቨርሲቲ መጥፎ እጅ ላይ ስላልወደቀ እግዚአብሔርን አመሰግናለሁ። እና ስለዚህ እነዚህ ነገሮች ፍሬ የሚያፈሩ ናቸው፣ ያው ሆነው የሚቀጥሉ ናቸው። ዩኒቨርሲቲያችንም በአጭር ጊዜ ውስጥ ራስ ገዝ የመሆን እድሉ ሰፊ ነው። ታሳቢ አድርገን ሰብሰብ አድርገን እንደ ሞቷችን በጋራ ስንደጋገፍ እናንተ ሚዲያዎችም ስታግዙ እንደዚህ ዞን አመራሮችም የወረዳ አመራሮችም ሲያግዙ ህልማችን እውን ይሆናል የሚለውን ነገር ሁላችሁም እንድትይዙ ፈልጌ ነው ይሄን ማወራው። ዩኒቨርሲቲው ኮምፕሬሄንሲቭ ዩኒቨርሲቲ ነው። ፎከስ ኤሪያው አንዱ ግብርና ነው፣ ሌላ ሄልዝ ነው፣ ሌላ ቢዝነስና ኢኮኖሚክስ ላይ ነው ፎከስ የሚያደርገው። በትክክል እሱን ይዞ እየተንቀሳቀሰ እንደሆነ ነው የገባኝ። ፕሮግራሞቻቸውን በዚህ መልክ እየተቃኙ እየተከለሱ ስርዓተ ትምህርቶቹም ለዚህ የሚመግቡ ሆነው በዚህ መልክ ጥልቀት ያለው ስራ ቢሰራ ኮንሰንትሬትድ ሆኖ ፎከስድ ሆኖ ስራ ሲሰራ አንድ ተቋም እንዲህ አይነት ለውጦችን ያሳያልና በደንብ አሁን እስከ 260 ኪሎ ሜትር አካባቢ እንግዲህ ይሄን የምናቸው ጉዳዮች አሉ ማለት ነው። ከዩኒቨርሲቲው ካረፈበት ቦታ ማለት ነው። ይሄ ትልቅ ስራ ነውና ስለዚህ አሁን ተቋም ውስጥ ያየናቸው ነገሮች እዚህ ቦታ ላይም ደግሞ ማህበረሰብ ውስጥም ደግሞ ገብተን እያየን ያለነው እንግዲህ ይሄ ትልቅ ስራን ትልቅ ጥረት የተደረገበት ትልቅ ሀብትም የፈሰሰበት እውቀት የፈሰሰበት ትልቅ ልምድ የሚቀሰምበት እንደሆነ ነው የተረዳሁትኝ። ስለዚህ አሁን ዶክተር ጴጥሮስን በአገልግሎት ዘመናቸው በጣም ኢፌክቲቭ የሆነ ስራ እንደሰሩ ተረድቻለሁኝ። ቴንኪዩ ኮንግራቹሌሽን ልላቸው ፈልጋለሁኝ። ዶክተር ደገሎንም ደግሞ እድለኛ ኖት። ይሄንን በዚህ ሞመንት ማስቀጠል ብዙም የሚከብድ አይደለምና መስመር የያዘ ስራ አለ። እሱን ማስቀጠል ከባድ አይደለም። ዩ አር ላኪ ኮንግራቹሌሽን ለማለት እፈልጋለሁኝ። ስለዚህ ቀሪው የስራ ዘመን ውጤታማና ፍሩትፉል የሆነ የስራ ዘመን እንዲሆንልዎት እመኛለሁኝ። ዶክተር ጴጥሮስንም ደግሞ የተሻለ ቦታ እንዲገጥማቸው መልካም ምኞትን እየገለጽኩኝ በዚሁ ሀሳቤን እቋጫለሁኝ። አመሰግናለሁ። አንዱ ሚሽን ከምርምር ጋር የምንሰራው ከውጭ ዓለም ጋር የምንገናኘው ይቀጥላል። የተማሪ መማር ማስተማሩ የተግባር ሜዳ ነው። ይሄ ምንም ጥያቄ የለውም። ይሄንን ተግባር ሜዳ አጠናክረን እንቀጥላለን። የስራ ባህል
በአጠቃላይ ከማንኛውም የትምህርት ዘርፍ ሲመረቁ የሰውን የተቋም የሰውን ችግር የማህበረሰብ ችግር መፍታት የሚችሉበት ክህሎት ይዘው ይሄዳሉ ብለን እናምና የመጡበት መንገድ ይሄን ስለሚያሳይ በዛ መንገድ አጠናክረን እንሄዳለን። ስለዚህ እዚህ አካባቢ ያለው ማህበረሰብ ይሁን በአጠቃላይ እስካሁን የኛ ፕሮጀክቶች ባሉባቸው ሳይቶች የምናያቸውን የማህበረሰብ ክፍሎች ትብብር አደንቃለሁ። ለዚህ ሁሉ ትስስርና የልማት ጥረት እስካሁን የመሩትን የኔም ባልደረባ አቶ ጴጥሮስን በጣም አመሰግናለሁ። ይሄንን በደም መስራት የሚጠይቅ ነገር አለ። ማስተማር ነው የምንፈልገው። እያንዳንዷ ነገር በካሌንደር እንደምትሄድ ተስፋ አለኝ እና እስካሁን የመጣንበት በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር ይስጥልኝ። ዩኒቨርሲቲ ምን መምሰል እንዳለበት ዛሬ ነው ያየነው። ዩኒቨርሲቲ ማለት ድንጋይ መጠፍጠፍ ብቻ አይደለም። ለኢኮሎጂ የሚስማማ የአርሶ አደርን ህይወት የሚቀይር በስራ አጥነት ውስጥ ሚና የሚጫወት ምርጥ ዘርን የሚያዘጋጅ ህዝቡን የሚያግዝ መሆን አለበትና ከዚህ አንጻር ቦንጋ ዩኒቨርሲቲ በጣም የሚያኮራ ስራ ሰርተው ነው ያየነው። ውድ ተከታታዮቻችን በቦንጋ ዩኒቨርሲቲ የተደረገው የርክክብ ስነ ስርዓት ከላይ የተከታተላችሁትን ይመስል ነበር። እንዲህ ያማረ እና አኩሪ ውጤት ለህዝቡ እና ለሀገር ያስቀመጡትን ዶክተር ጴጥሮስ ወልደ ጊዮርጊስን በጣቢያችን ስም እያመሰገንን በመንግስት በሚሰጣቸው ማናቸውም የስራ ኃላፊነቶች ላይ ሆነው ድጋፍና ክትትላቸው ከቦንጋ ዩኒቨርሲቲ እንዳይለይ አዲሱ የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ደገላ እርገኖን እንኳን ወደ ለምለሟ እና ቡና መገኛ ምድር ወደ ካፋ በሰላም መጡልን እያልን ተዘዋውረው የተረከቡትን ጨምሮ ሌሎች የተሻሉ ለሀገርና ለወገን የሚተርፉ ስራዎችን እንደሚፈጽሙ ይጠበቃል። ለዚህም የካፋ ማህበረሰብ እና የዞኑ አስተዳደር እንደዚሁም ሁሉም ባለድርሻ አካላት ከዩኒቨርሲቲው እና ከአዲሱ ፕሬዝዳንት ጎን በመሆን የተለመደውን ድጋፍ እንዲያደርግ እንላለን። ቀጣይ ላይ ቀሪውን የርክክብ ስነ ስርዓት ይዘን እንቀርባለን። በዩኒቨርሲቲ መሪ ቃል በጋራ እንችላለን። ሰላም።